አጠባበቅ ጣቢያ የካርድ ክፍል ሰራተኛ ነኝ። እንደ ምርጦ ለማርያም ጤና አጠባበቅ ጣቢያ ብዙ የታካሚ መጠን ቢኖረንም ከ40 እስከ 50 ሺህ የሚሆን ታካሚ ቢኖረንም ማለት ነው 33 ሺህ ያክሉ ኮምፒውተራይዝድ እንደሆነ በእለቱ ያለው የኮምፒውተር መረጃ ያመለክታል። ኮምፒውተራይዝድ መሆኑ ደግሞ የሚያገለግለው የእኛን እንግልትና የታካሚዎችን ሰዓት ለመቆጠብና የእነሱም ደግሞ ሳይንገላቱ እንዲሄዱ ይጠቅማል። ብዙ ጥቅም አለው። አንደኛ የካርድ መጠናችንን ይቀንስልናል። ታካሚዎች በመጡ ሰዓት ቶሎ ሳይንገላቱ ተጠቅመው እንዲሄዱ ያገለግላል። መልካም እንደው ተቀበላለሁ። የላብራቶሪ ቴክኖሎጂ ባለሙያ ነኝ። ያው በዚህ አመት በርካታ የግብአት ችግሮች ነበረብን። በመሰረቱ እንደወረዳ አሁን ሲቢሲ ማሽኑ ተሟልቶልን ብዙ የእናቶችንና የህፃናትን ችግር በበርካታ ነገር የፈታልን ነገር ነው። በመሰረቱ ይሄ ነገር ወደ 32 የምርመራ አይነቶችን ፈቶልናል። አሁን እኛ ጋር ቴስቲሞኒ የሚባል ዝርዝሮች አሉ። እነዛም ሙሉ በሙሉ ቴስቲሞኒዎችን በበርካታ ነገሮች ችግሮችን ፈቶልን አሁን እዚህ እኛ ጋር በርካታ ችግሮች ተቀርፎልን ያሉ ማለት ይችላል። ነገሮች ያው ማይክሮስኮፕ ነው። በመሰረቱ የማይክሮስኮፕ አሁን በወረዳ ውስጥ ብቸኛ ማይክሮስኮፕ ነው። የወባ ምርመራና የቲቪ ምርመራዎችን የሚሰሩበት ማይክሮስኮፕ ነው። ያኛው ደግሞ ሰገራና ሽንት የሚሰራበት ማይክሮስኮፕ ነው። ይሄኛው ሄማቶሎጂ ሴንትሪፊጅ ይባላል። መሰረተኛው ይሄኛው የደም አይነት ምርመራዎችን የሚሰራበት ነው። ይሄኛው ጄኔራል ሴንትሪፊጅ ይባላል። ይሄኛው ማንኛውም ከእናቶች ጀምሮ ህፃናትን ይዞ አዋቂዎችን ይዞ ሙሉ በሙሉ ስራዎችን የሚያጠቃልል ነገር ነው። ይሄኛው ሸከር ይባላል። ሸከር ማለት አሁን ስራ ማቅለያ ነው፣ ሎድ ማቅለያ ነው መሰረቱ። አሁን በእጃችን ይዘን ይሄን ነገር ብዙ ሰዓት የምንፈጅበትን እዚህ ላይ ስታርት እናደርገዋለን። ይጀምራል። በዚህ ወይ ስራዎችን እየሰራ ይንቀሳቀሳል ማለት ነው። ስራ ማቅለያ ነው መሰረቱ ይሄ ነገር። ሌላ ምርጦ ለማርያም ጤና ጣቢያ ከጤና ጣቢያው ኃላፊ ጀምሮ እስከ ታች ድረስ ስራዎችን በቅንጅት የሚያሳልፍልን ነው የኛ ልጆች። ለምሳሌ እዚህ ላይ መጀመሪያ የምርጦ ለማርያም ጤና ጣቢያ ሄዱ አለ። ሄዱ ማለት የዋይና አባላት እንደሚታወቀው። ከዛ ቀጥሎ ላብራቶሪ ሄዱ አለ። ላብራቶሪ ሄዱ ወደ ዲፓርትመንት እኔ ነኝ። እኔ በስሬ እነዚህ ሰዎች አሉ። በእኔ ውስጥ ያሉ እዚህ ክላስ ላይ የሚሰሩ ማለት ናቸው። እዚህ ላይ ኳሊቲ ኦፊሰር አለ። ኳሊቲ ኦፊሰር ማለት አሁን የላብራቶሪውን ጥራቱን የሚቆጣጠር ሰው ነው። የተወከለ ሰው አለ ራሱን ችሎ ማለት ነው። ይሄኛው ደግሞ ሴፍቲ ነው። ሴፍቲ ማለት ደግሞ እንክብካቤ ያላል እያንዳንዱ ነገር ሴፍቲው እንዲያገኝ ከማህበረሰቡ ጀምሮ የሚሰጥ እነዚህ ዝርዝሮች ናቸው። ሪሰርች ማለት እንግዳ መቀበያችን ላይ ያለ ነገር ነው። ይሄ ሜላ ምን ነው? ይሄ ሄማቶሎጂ፣ ሴሮሎጂ፣ ፓቶሎጂ ራያስ የምንላቸው ነገሮች ደግሞ ቴስቶችን እያንዳንዱ የሚሰሩ ተግባራት ናቸው። እነዚህ ቅድም ያየናቸው አውቶሜሽኖች ናቸው፣ ማሽኖች ናቸው። እነዚህ ያኛው ማሽን በዚህ ውስጥ ነው የሚጠቃለለው እዚህ ጋር። ይሄኛው ማይክሮባዮሎጂ ይባላል ደግሞ የቲቪ ምርመራና አንዳንድ ባክቴሪዮሎጂካል ያሉ ነገሮች ነው። ይሄኛው ሂስቶሪ ይባላል። ይሄኛው ስቶራችን በመሰረቱ ሌላ ቦታ ነው ያለ። እዛ ላይ ማይከቻላች ታይቷላችሁ። ይሄኛው ሌላ ቦታ ላይ ያለ ስቶራችን ነው ማለት ነው። ያው ስሜ መኮንን ተቀበላለሁ። የእናቶችና ህፃናት ባለሙያ ነኝ ወይ ደግሞ አምቡላንስ ማለት ነው። ዞሮ ዞሮ እንዳልከው በጤና ጣቢያችን በተለይ በዚህ በጀት ዓመት እናቶችን ስቃይና እንግልት ለመቀነስ የአልትራሳውንድ መሳሪያዎችን አስገብተን እናቶችን ከተለያየ ወጪና ከጉልበት ብዝበዛ አድነናቸዋል። ያው የአልትራሳውንድ ከመምጣቱ በፊት ያው በሆስፒታል ደረጃ ከዚህ እየላክናቸው እናቶችን ከበሽተኛ ፍሎ ወይም ከበሽተኛ ብዛት አኳያ የሚጠብቁትና የፈለጉትን ለማግኘት ሲቸገሩ ነበር። አሁን ግን ወደ ሆስፒታል የሚሄዱትን እናቶቻችንን እዚህ አልትራሳውንድ በማስገባት የእናቶቻችንን እንግልት ተብለናል። ይህ አልትራሳውንድ እንግዲህ በጣም ጠቃሚና አስፈላጊ ነገር ሆኖ ነው ያገኘነው። ምክንያቱም አንድ እናት ያረገዘችው ህፃን ስንት ነው? እንዴት ነው? የተስተካከለ የሰውነት ክፍሎች አሉት ወይ? ጊዜውስ ምን ያህል ነው? ማለፉን ጊዜው ገና መሆኑ ብዙ ነገሮች አሉት። እሱን ሁሉ ለማወቅ የሚጠቅም ነው። ስለዚህ እናቶችን እንግዲህ በዚህ መልኩ እየቀረፍን እንገኛለን። ያው እናንተም እንግዲህ በመጣችሁበት ደረጃ እናቶችን እያገለገልን አግኝታችሁናል ማለት ነው።